of an empire that defied time, rose a queen who would change it forever. Not a slave to fate, nor a shadow of the pharaohs before her. She was queen, strategist, mother, and legend. የተከበራችሁ የፊደል ቤተሰቦች ባለፈው በክፍል 2 ፕሮግራማችን የክሊዮፓትራን የልጅነትና የመጀመሪያዎቹን የንግስና ዓመታቷን አስመልክተናችኋል። ዛሬም የመጨረሻውንና ከዚያ የቀጠለውን ክፍል የምናደርሳችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። For her, armies rose and empires crumbled. She loved like a goddess and felt like an empire. But even in her end, she carved a destiny that defied the gods. እንደሚታወቀው ጁልየስ ቄሳር በግብጽ በቆየበት ጊዜ የሮማውያን የሩቅ ህልምን ረስቶ ከሷ መሰንበቱና ለሮማ ታማኝነቱን ረስቶ የምስራቅ አገሮችን አንድ አድርጎ ከሮማ ግዛት ጋር በመያዝ የሪፐብሊክን መንግስት አፍርሶ ከክሊዮፓትራ ጋር የዓለም ገዢ ለመሆንና ከነሱ የተወለደው ልጅም የግዛቱ ወራሽ እንደሆን በቄሳር መንፈስ ውስጥ አሳድራበት ነበር ይባላል። ሮማውያን ለብዙ ዓመታት ስልጣን ሙሉ በሙሉ በተቆጣጠረ ዘውዳዊ አስተዳደር ከቆዩ በኋላ በከፊልም ቢሆን በስልጣን ክፍል የሚያምን የሪፐብሊክ አስተዳደር ተመስርቶ ነበር። የሮማ እንደራሴዎችም ቄሳር ይህን የሪፐብሊክ አስተዳደር አፍርሶ ከክሊዮፓትራ ጋር በመሆን ፍጹም ፈላጭ ቆራጭ ይሆናል የሚል ስጋት ነበራቸው። ጁልየስ ቄሳርም ሮም ከተመለሰ በኋላ ይህን ሐሳብ ጠላቶቹ መክረው ጨርሰው ነበርና በ44 ዓመት ዓለም እንዳስገደሉት ይነገራል። ክሊዮፓትራም በዕለቱ ወደ ሮማ ሄዳ ነበር። ነገር ግን ያልጠበቀችው ነገር ስለገጠማት ልቧ በሐዘን ተራቅቶ ወደ ግብጽ ሀገር ተመለሰች። Because Cleopatra was not a myth, she was the last roar of an immortal civilization. And as the world forgets her, the desert still whispers her name. በሮምም በቄሳር ወገኖችና በገዳዮቹ መካከል ጦር ሆነና የቄሳር ወገኖች የሆኑት ማርክ አንቶኒና የቄሳር የስጋ ዘመድ ኦክታቪየስ ስላሸነፉ ግዛቱን ተከፋፈሉት። ከጁልየስ ቄሳር ግዛቶች መካከል የምስራቅ አገሮች ግዛት ማርክ አንቶኒ ለሚባል የጦር ጄኔራል ደረሰችው። ከምስራቅ አገሮች ግዛት አንዷ የነበረችው ግብጽ ስለነበረች ክሊዮፓትራ አዲሱን የሮማ ጄኔራል ለመተዋወቅ ጉዞ ጀመረች። ክሊዮፓትራም በደንገጥሮቿ ውበት ተከባ በወርቅ በተጠለፈ መጋረጃ ስር ተቀምጣ ባለባበሷ ሰዓሊዎች አፍሮዳይት ወይም ቬኑስ ለምትባለው ጣዖት የሚሰጧትን መልክ ይዛ ድንቅ የሆነ ግርማ ተጎናጽፋ በዙሪያው ያለው የሽቶ መዓዛ ባህሩን እያወደው ክሊዮፓትራ ብቅ ባለች ጊዜ ምንኛ ጉዳዩ እዚያ የዘለቁ ተባለ። ማርክ አንቶኒም የክሊዮፓትራ ውበትና ጌጥ ከዚህ በፊት ካየውና በጆሮ ከሰማው በላይ ሆኖ ስላገኘው ነገሩ ሁሉ እንደ ራእይ ሆኖ ታየው። ማርክ አንቶኒ ክሊዮፓትራ ምን ያክል በሮማውያን ዘንድ እንደተጠላች ቢያውቅም ከውበቷ ወጥመድ ግን ሊተርፍ አልቻለም። Carved in gold, but I was real. I am real. I ruled before time was written in stone, before gods bled their truth into sand. And now, as the world trembles once again, I rise. Not a ለመጀመሪያ ጊዜ ማርክ አንቶኒ ክሊዮፓትራን እንዳወቃት በመርዝ እንዳትገድለው ይጠነቀቃት ነበር። ይህንንም አውቃ ሐሳቡን ስለደረሰችበት አንድ ቀን በተደገሰ ስነ ስርዓት ላይ በቤተ መንግስት ራት ሲበሉ ክሊዮፓትራ እንደ አክሊል ተሰርቶ ራሷ ላይ የነበረውን አበባ እየዘረዘረች ክንፏን ከምጠጣበት ብርጭቆ ውስጥ ጨመረችው። ማርክ አንቶኒም እሷ እንዳደረገችው ሊያደርግ ሲል በቶሎ እጁን ይዛ ከለከለችው ይላል ተረኩ። ከዚያም በራሱ ላይ የሚገኘው አበባ መርዝ ያለበት መሆኑን ነገረችው። ይህንን ማድረጓ ክፉ ሐሳብ ካላት እንደማያቀታት እንድረዳው ለማድረግ አስባ መሆኑን ስላወቀ ከዚያ ጊዜ ጀምሮ ለሱ ያለው ጥርጣሬ ተወገደ ይባላል። ማርክ አንቶኒ ከጁልየስ ቄሳር በተለየ ወጣት፣ መልከ መልካም፣ ቀልደኛ፣ ለፍቅር የሚሸነፍ ልብ ያለው በዚያው መጠን ጨካኝና የሚኞት ባሪያ ነው ይሉታል። ማርክ አንቶኒ ከክሊዮፓትራ ጋር ጊዜውን ሲያሳልፍ ሮማውያን በሰሙ ጊዜ በሱም ላይ ልክ እንደ ጁልየስ ቄሳር ማግሮምረም ጀመሩ። ከዚያ ጊዜ ጀምሮ ያሳደፉት የክሊዮፓትራ ስምም
ታጥቦ አልጠራም የሚባለው ለዚያ ነው። ማርክ አንቶኒም በሮማ የተጋጋለውን ለሱ የነበረውን ጥላቻ ለማለሳለስ ወደ ሮም ተመለሰ። በዚያም የቀድሞ ባለቤቱ ፍሉቪያ ስለሞተች የኦክታቪየስ እህት የሆነችውን ኦክታቪና ገባ። ይህም የጋብቻ ስነ ስርዓት ምናልባት ማርክ አንቶኒን ከሮማውያን ጋር ያስታረቀ ከዚያም አልፎ ከክሊዮፓትራ ጋር ለመለያየት ቁርጥ ሐሳብ ማድረጉን የሚገልጽ ይመስል ነበር። የተከበራችሁ የፊደል ቤተሰቦች ማርክ አንቶኒና ኦክታቪያን በሮማ ውስጥ የጁልየስ ቄሳር ወዳጅ ስለነበሩ ለሱ ሲሉ ጦርነት አድርገው ገዳዮቹን እንደተበቀሉ ይነገራል። ነገር ግን የኋላ ኋላ እሳቸውም ቢሆን ራሳቸው እንደ ጁልየስ ቄሳርና ፖምፔ የስልጣን ሽኩቻ ውስጥ ገቡ። የታሪክ ጸሐፊው እንደሚለው በአንድ ሰማይ ሁለት ፀሐዮች የሉም፣ በአንድ አፎት ውስጥ ሁለት ሰይፎች አይገቡም፣ በአንድ መንግስት ላይ ሁለት መሪዎች አይቀመጡም። ይህም ጉዳይ የበለጠ የተጋጋለውና የተከሰተው ማርክ አንቶኒ ከሮም ተመልሶ ወደ እስክንድሪያ ለመሄዱ ነበር። ለማርክ አንቶኒም ከዋናው ህመም ግርሻው ይብሳል እንድሉ ይባስ ብሎ የሮማውያንን ልብስ ጥሎ የእስክንድሪያን ወይም የምስራቃውያንን አለባበስ በመልበስ ጭምር ሁሉን ነገር ትቶ በድግስና በጨዋታ ከክሊዮፓትራ ጋር ያሳልፍ ጀመር በማለት ይወቅሱት ገቡ። ክሊዮፓትራ ከዚያም አልፎ በ40 ዓመተ ዓለም ለማርክ አንቶኒ መንታ ልጅ ወለደችለት። በዚህም ተደስቶ ኤሊዮስ ወይም ፀሐይ እንዲሁም ሴሊን ወይም ጨረቃ ሲል ልጆቹን ሰየማቸው። In the heart of an empire that defied time rose a queen who would change it forever. Not a slave to fate, or a shadow of the pharaohs before her. She was queen, strategist, mother, and legend. For her, armies rose and empires crumbled. She loved like a goddess and fell like an empire. But even in her end, she carved a destiny that defied the gods. ሮማውያንም በመጨረሻ አንድ ቁርጥ ሐሳብ ላይ ደረሱ። የሮማ ዋና ጠላት ክሊዮፓትራ ነችና በእሷ ላይ ጦርነት ማንሳት ይገባናል ብለው እሷን ለመውጋት ተነሱ። በዚህም ማርክ አንቶኒና ክሊዮፓትራ በጋራ የኦክታቪየስን ጦር ገጠሙ። ሮማውያን እንደ ታላቁ እስክንድር ግዛታቸውን እያስፈፉ ወደ ተለያዩ ዓለማት የሚያደርጉትን ጉዞ ጀምረው ነበር። በዚህም ጊዜ የሚቋቋማቸው ኃይል አልተገኘም ነበር። የዓለም ክፍል በጦር ኃይል ያልተቋቋመውን የሮማ መንግስት ድል ለማድረግ የቻለውን ክሊዮፓትራንም ሮማውያን የተለየ ስም ቢሰጧት የሚገርም አይደለም። በጥበቧ የሮማን ጦር አግዳ በማቆም ከግብጽ በተጨማሪ በአካባቢው ያለውን የመካከለኛው ምስራቅ አገሮችም ባለውለታ ናት የሚላት ብዙ ናቸው። የተፈራው አልቀረምና ኦክታቪየስ በማርክ አንቶኒ ላይ መሳፍንቱና መኳንንቱን በማስነሳት ጦር እንዲቀሰቀስ አደረገ። በሁለቱ መሪዎች መካከልም ከባድ ፍልሚያ ከተደረገ በኋላ ድሉ ወደ ኦክታቪየስ ባመዘነ ጊዜ ክሊዮፓትራ ጦሯን ከጦርነቱ እንዳስወጣችና አላስፈላጊ መጽዋዕት የግብጽ ሕዝብ በሁለቱ የሮማውያን ጄኔራል ጦርነት ላይ መክፈል የለበትም ብላ አስባ እንደነበር ይነገራል። ማርክ አንቶኒም የሷን ከጦር ሜዳ መውጣት ባየ ጊዜ ተከትሏት ወደ እሷ እንዴት እንደከዳችሁ ብሎ ሊበቀላት እንደፈለገ ይነገራል። An empire that defied time rose a queen who would change it forever. ነገር ግን ክሊዮፓትራ ሞታለች የሚል ዜና መንገድ ላይ በመስማቱ ማርክ አንቶኒ ቂሙ ወደ ፍቅር ተለውጦ የጀግና ሞት ለመሞት ሰይፉን ከወገቡ ፈታና ክሊዮፓትራ አላለቅስልሽም፣ ወደ አንቺ ዘንድ መጣለሁ፣ አንቺ መንገዱን አሳየሽኝ፣ ዛሬ ገና በለጥሽ ብሎ ባሪያውን ጠርቶ ሰይፉን ሰጥቶ እንዲገድለው አዘዘው። ነገር ግን ባሪያው ንጉሱን በመግደል ፈንታ የራሱን ልብ ወቅቶ ወደቀ። አንቶኒም ጉብዝናን አስተማርከኝ ብሎ ከባሪያው ደረት ላይ ሰይፉን ነቅሎ የራሱን ደረት ወጋና ተራው ወደቀ። ይህንን በሰማች ጊዜ ንግስቲቱ አላስችል ብሏት ማርክ አንቶኒን ወደ እሷ እንዳመጡላት አዘዘች። ከዛ በፊት ኦክታቪየስ ማርክ አንቶኒን ከገደለች ይቅርታ እንደሚያደርግላት ቃል ገብቶላት ነበር። እሷ ግን ለፍቅረኛዋና ለፍቅር ለመሞት ተዘጋጅታ ነበር። የክሊዮፓትራ ፍቅረኛ ክፉኛ ቆስሎ እያጣጣረ ባለበት በመጨረሻ እስትንፋሱ
ከኦክታቪየስ ጋር በመተባበር ራስሽን አትርፊ ሲል ለመናትና ከዚህ ዓለም በሞት ተለየ ነው ተረኩ። In the heart of an empire that defied time rose a queen who would change it forever. Not a slave to fate or a shadow of the pharaohs before her. She was queen, strategist. ኦክታቪየስም ዘመቻውን ቀጥሎ ክሊዮፓትራ ከጁልየስ ቄሳር የወለደችውን ልጅ እንዳስገደለው ይነገራል። የአዘውር ጅብኝ የተፈራረቀባት ክሊዮፓትራ ዓለምን ለመግዛት ውጥን እንዳልነበራት አሁን ሞቷን ተመኘች። የመጨረሻ አሟሟቷን የታሪክ ባለሙያዎች የተለያየ ሐሳብ ይሰጣሉ። ኦክታቪየስ ወደ ሮም ወስዶ እንዳስገደላት ሲናገሩ፣ አንዳንዶች ደግሞ መርዝ ጠጥታ እንደሞተች የሚያወሱ አሉ። ብዙዎቹ የታሪክ ባለሙያዎች ግን ራሷን በእባብ መርዝ አስነድፋ በ30 ዓመት ዓለም በ39 ዓመቷ እንደሞተች ይነገራል። ክሊዮፓትራ ከውበት ባለፈ በፍቅር፣ በጀግንነት፣ በቆራጥነትና በብልሃት የሚነሳ ዘመን ተሻጋሪ ታሪክ ያላት ንግስት ነበረች። ከዚያ ጊዜ ጀምሮ ግብፅም ሉዓላዊነቱ አብቅቶ አንድ የሮማ አውራጃ ሆነች። ኦክታቪየስም በሮማ ራሱን አውግስጦስ ቄሳር ብሎ ነገሰ። አበቃን። ቸር ሰንብቱ። Still too blind to realize which side of history